ብዙ ጊዜ የሚነሳው ነገር በተለይ ኢትዮጵያ ውስጥ አሁን ጊዜ ላይ ሆቴሎች የተዘጉ ሆስፒታሎች እየሆኑ ነው እና ምንድን ነው ይሄ ነገር ትታመማላችሁ እያላችሁን ነው ወይ? እስቲ እዚህ ላይ ትንሽ ሀሳብ ብሰጥልን ደስ ይለናል። ያ እንደ ቆንጆ ትሬስ አድርገሃል። ያው እንግዲህ ሰዎች ይታመሙ ተብሎ አይደለም ኖርማሊ ሆስፒታሎች የሚከፈቱት። ሆስፒታሎች ሁለት አይነት ነገር ነው የሚሰጡት። አንደኛ ሰርቪስ ነው ለህብረተሰቡ የሚሰጡት። ጥራት ያለው ሰርቪስ ለመስጠት ጥራት ያላቸው ሆስፒታሎች መከፈት አለባቸው ብዬ አስባለሁ። ህብረተሰቡ በነገራችን ላይ በሽታ ናቹራል ፕሮሰስ ነው። ሰዎች ይታመማሉ። ሆስፒታሎች የሚከፈቱት የማዳን አገልግሎት አስተዋጽኦ ሊያደርጉ ነው እንጂ ሰዎች ቢታመሙ ብለው ለመጠበቅ አይደለም። እዛች ላይ ያለችዋን ሚስ አንደርስታንዲንግ ማስተካከል አለብን እና ሆስፒታሎች በተለያየ ቦታ ላይ ሲከፈት ሰዎች ናቹራሊ ልትታመም ይችላል፣ ልታመም ይችላል። በዛ መሀል ላይ ምን አይነት ነገሮች ይመጣሉ? በማዳን ፓርት ላይ ግን ሆስፒታል ከሆስፒታል ሊለያይ ይችላል። ጥራት ያለው አገልግሎት የሚሰጥ ሆስፒታል ከሌላው ጋር የማዳን ልየታው በተወሰነ መልኩ ሊለያይ ይችላል ብዬ አስባለሁ። በያዛቸው ባለሙያ ይወሰናል። በያዘው የኢኩፕመንት ቴክኖሎጂ፣ ትልልቅ ነገሮች እነዚህን መሰረት ያደረጉ ነገሮች ነው የሚያለያዩን እና ለዛ ነው ሆስፒታሎች እየትን ያሉት። ሌላው ፓርት ደግሞ እዚህ ላይ መጨመር ያለብኝ ሆስፒታሎች አዲስ አበባ ውስጥ ስፔሻሊ እየበዙ ያሉበት ሁኔታ ኢትዮጵያን እንደ መንግስት የተያዘ አቅጣጫ ይመስለኛል። ስፔሻሊ አዲስ አበባ ላይ የሜዲካል ቱሪዝም የሚል ጽንሰ ሀሳብ እየመጣ ነው። አዲስ አበባ ያው እንደምታውቀው አሪፍ አየር ንብረት፣ አሪፍ ባለሙያ፣ በጤናው ሴክተር ላይ በጣም የታወቁ ስመጥር የሆኑ ባለሙያዎች ያሉባት፣ የእውቀት ችግር የለም እኛ ሀገር ያሉባት ከተማ ናት እና እሱን የሚመጥን እንቅስቃሴ ማስኬድ አለብን የሚል ፓርት አለ። ለምሳሌ ሰዎች ውጭ ሀገር ሄደው ይታከማሉ። እንደምታውቀው ሲንጋፖር፣ ታይላንድ በጤና ሴክተር ውስጥ በጣም ሄደዋል ብለን የምንጠቅሳቸው ሀገራቶች ውስጥ ናቸው እና ሰዎች በጣም ብዙ ዶላር ከፍለው ነው ከሀገር ሄደው ሌላ ቦታ ላይ ሕክምና አገልግሎት ላይ የሚሰጡት። ይሄንን ማስቀረት የሚቻለው ምንድን ነው? ጥራት ያላቸውን አገልግሎት የሚሰጡ ተቋማቶችን ማብዛት አለብን። ስለዚህ ሰዎች ሀገር ውስጥ የሕክምና ጥራት ያለውን የሕክምና አገልግሎት የሚያገኙ ከሆነ ውጭ ሀገር ሄደው ኢንተርምስ ኦፍ ዶላር፣ ኢንተርምስ ኦፍ አስተማሚ ይዘህ ነው የምትሄደው፣ ምናምን ይዘህ ነው የምትሄደው፣ በብዙ ነገር ነው የምትጎዳው እና እዚሁ ሀገር ውስጥ አቅም ያላቸው ሰዎች ሊታከሙበት የሚችሉትን ፓርቶች አመቻችተህ መክፈት ለሀገርም ካለው አስተዋጽኦ አንጻር ትልቅ ሚና ይኖረዋል እና ከዛ አንጻር ነው መታየት ያለበት የሚል አመለካከት አለ።